ሁሱ ሰላም ነው አላ አልሐምዱሊላህ አማን ነው። እግዚአብሔር ይመስገን ደህና ነኝ። እሱ እሺ፣ ያው ይደክምሃል በርግጥ ከብዙ ሰው ጋር የተወያየ ነውና አንድ ሁለት ጥያቄዎችን ልጠይቅና የራስህን ሀሳብ ትነግረኝና ወይ እንትን ማለት እንችላለን፣ ወይ ሁለት ወይ ሶስት ጥያቄ። እሺ፣ የመጀመሪያው ጥያቄ ቁርአን ላይ ካገኟቸው የተሳሳተ የሚመስሉ ነገሮች ናቸውና ምክንያቱም ቁርአን አይሳሳትም ብለን እናምናለን የአላህ ቃልም ስለሆነ ማለት ነውና አንደኛው በሱረቱ አልማኢድ ምዕራፍ 5 ቁጥር 116 ላይ ያለውን የተሳሳተ ነገር እናገራለሁ፣ አንተ ታብራራልኛለህ። እሱም ምን ይላል? አላህ ለኢየሱስ አንተ ሰዎችን እኔና እናቴን ከአላህ ሌላ ሁለት አማልክት አድርጋችሁ ያዙ ትላለን ብሎ ይጠይቃል። እና አንተ አሁን የክርስቲያኖችን አማልክት ታውቃለህ፣ አንተ ግንዛቤ ያለ ስለ ሥላሴ አብ ወልድ መንፈስ ቅዱስ እንደሆኑ ታውቃለህ። እና ከኛ ከክርስቲያን አምላክን አብ ወልድ መንፈስ ቅዱስ ብሎ ነው የሚቀበለው። እና አላህ ደግሞ ኢየሱስን እንደዚህ ብሎ ይጠይቋል። እና ይሄ ከምን አንጻር ነው እንደዚህ አይነት ሚስ አንደርስታንዲንግ ተፈጠረ? በጣም ጥሩ። አንደኛ እዚያ ጋር እየተናገረ ያለው አምላክ አድርጋችሁ ስለመያዝ ነው። ያ ማለት ለአምላክ የሚገባውን የአምልኮ ስርዓት ለእርሷ ስለመስጠት ነው እያወራ ያለው። አንደኛ እሱ ነው። ለምሳሌ ለአምላክ የሚገባውን የአምልኮ ስርዓት ለሌላ አካል ብንሰጥ ይህ በአምላክ ላይ ማጋራት ይባላል። አምላክ አድርጎ መያዝ ያንን አካል ይባላል። ገብቶሃል አይደል? ለምሳሌ ለአምላክ ብቻ ነው አምልኮ የሚፈጸመው። የአምልኮ ስነስርዓቶችን ደግሞ ከአምላኮች ለሌላ አካል ለማርያም ሆነ ለገብርኤል ለሚካኤል በመፈጸም እነዚያን አካል እንደ አምላክ አድርገን እንደያዝናቸው ይቆጠራል። በዚህ እንስማማለን? ሱዴ እሺ፣ ኦኬ፣ እንደዛ መውሰድ እንችላለን። እንደዛ መውሰድ እንችላለን። ግን አንዴ ሌላ መልስ እሰጥሃለሁ፣ ችግር የለውም። ሀሳቡን ተረድቻለሁ። ግን እንደው መያዝ ብሎ ነው እዛ ጋር ያስቀመጠው። አይተው ከሆነ ወኢዝ ቃለ አላሁ ያ ዒሳ ብነ መርየም አአንተ ቁልተ ሊናስ ኢተኺዙኒ ወኡምየ ኢላሀይን ሚን ዱኒላህ፣ ከአላህ ውጭ ሌላ አምላክ አድርጋችሁ ያዙን ብለሃል እንዲ እኔንና እናትህን ብለህ አንተና እናትህን ብለሃል እንዲ ይለዋል። መያዝን ነው። ገብቶሃል አይደለ? አምላክ አድርጎ መያዝ ማለት ለአምላክ ብቻ የሚፈጸምን የአምልኮ ስርዓት አምልኮ ለአንድ አምላክ ብቻ ነው የሚፈጸመው። ነገር ግን ለሌላ አካል ፈጸምክ ማለት እነዚያን አምላክ አድርገህ እንዳያስካቸው ይቆጠራል። ታዲያ ክርስቲያኖች ወይም ኦርቶዶክሶች በዚህ ጉዳይ ላይ እንዴት ናቸው ብለን ስናይ ጊዜ አንድ ጥያቄ ልጠይቅህ። ሶሪ፣ የአምልኮ መስዋዕት ለማን ነው ያቀርቡት? ለአምላክ። በጣም ጥሩ። ለማርያም የአምልኮ መስዋዕት ታቀርባለህ አታቀርብም? አናቀርብ። በጣም ጥሩ። አሁን መጽሐፍ ማነው የክርስቲያኖች መጽሐፍቶች ምን እንደሚሉ ላሳየ። ለማርያም የአምልኮ መስዋዕት እናቀርብላታለን ብለው ይናገራሉ። አየህ አይደለ? ይህ ለማን ብቻ ነው የሚገባው ብዬ ቅድም ስጠይቅህ ለአምላክ ብቻ ነው ብለኸኛል። ግን ለማርያም ይህን እንደሚያቀርቡላት አሁን ላሳየ። ይታያል እዚህ ጋር እንዚራ ስብሐት በግዕዝ 1298 ላይ ምን ይላል? እመቤቴ ማርያም ሆይ የኢያሪኮ አበባ ቡቃያ አንቺ ነሽ። አውሎ ንፋስ ያላበላሸውም ደም ግባትሽም ያማረ ነው። ለአንቺም የምስጋና እጅ መንሻ አቀርባለሁ። በመፍራት እገዛልሻለሁ፣ በመስገድም እጅ ነሳሻለሁ። የአምልኮ መስዋዕትንም ለአንቺ እሰዋለሁ። አላሁ አክበር። ቅድም ምን ብለህ ነበር ሱዴ? የአምልኮ መስዋዕትን ለአምላክ እንጂ ለማርያም በፍጹም አናቀርብም ብለህ ነበር። ያውና መጽሐፍቶቻችሁ ምን ይላሉ? የአምልኮ መስዋዕትን ለአንቺ እሰዋለሁ ብለው ይናገራሉ። እዚህ ብቻ አይደለም፣ የአምልኮ መስዋዕትንም አቀርብልሻለሁ። ያው ተመልከት እዚህ ጋር። ስለዚህ ከአምላክ በመቀጠል ለማርያም ለአምላክ ብቻ የሚፈጸምን የአምልኮ ስርዓት የአምልኮ መስዋዕትን ለማርያም ታቀርባለች። ስለዚህ ከዚህ አንጻር ነው እነዚህ አካሎች አምላክ አድርገው ይዘዋታል እርሷን የምንላቸው። ለአምላክ ብቻ የሚገባን የአምልኮ ስርዓት ለሌላ አካል መፈጸም ለአንድ አካል አምላክ አድርገን እንደያዝነው ነው የሚቆጠረው። አንደኛ ይሄ ነው። ሁለተኛ መልስ ሱዲ ምን አለ መሰለህ? ክርስቲያን ሲባል ጊዜ ኦርቶዶክስ ብቻ አይደለም እንደምታውቀው አይደለ? ፕሮቴስታንት አለ፣ ኦርቶዶክስ አለ። ሁላቸውም ራሳቸውን ክርስቲያን ብለው ይሰይማሉ።
ከክርስቲያን ጭፍሮች መካከል ከቀደምቶቹ አሁን ላይ አሉ፣ ግን ሀገራችን ላይ ያሉ አይመስለኝ። በእነዚህ ማርያማውያን የሚባሉ የክርስቲያን ጭፍሮች ነበሩ። ማርያማውያን የሚባሉ የክርስቲያን ጭፍሮች አብን ወልድንና ማርያምን ሶስት ስላሴ አድርገው የሚያምኑ የነበሩ ናቸው። እኔ ቲክቶክ ላይ ሁሉ ላይ ከፍታ ይቻለሁ። አረቦች ናቸው፣ የአረብ ክርስቲያኖች ናቸው። አልመርየሚዩን ይባላሉ። ዝም እየሰማቸው ነበር። አልመርየሚዩን ማርያማውያን ይባላሉ። ስለዚህ እነዛን የክርስቲያን ጭፍሮች በዚያ ዘመን በነቢዩ ሰለላሁ ዐለይሂ ወሰለም ዘመን የነበሩ የክርስቲያን ጭፍሮች አንደኞቹ እነዚያ ነበሩ። አሁን ላይ እየተመናመኑ ያን ያክል ብዙ አይደሉም። ግን ላሳይህ እችላለሁ። ሸይኹል ኢስላም ኢብኑ ተይሚያ ረሒመሁላህ ተዓላ ታላቁ ከሊቃውንቶቻችን መካከል ሊቅ ነው። እርሱ እነዚህ የሚመለከተው ማርያማውያን የሚባሉ ክርስቲያኖችን ነው እያለ ይናገራል። እና መርየምዩን የሚባሉ አንጃዎች ነበሩ፣ እነርሷን እንደ አምላክ አድርገው የሚቆጥሩ። ልክ እንዲሁ ኦርቶዶክስም ላይ ስንሄድ ጊዜ በመጽሐፍቶቻቸው ላይ ለአምላክ ብቻ የሚገባን የአምልኮ መስዋዕት ለማርያም ያቀርባሉ። በደንብ አድርገው እርሷን አምላክ አድርገው መያዝ ማለት ይሄ ነው። የግዴታ አምላኬ ናት ብለህ እርሷን መናገር አይጠበቅብህም። ነገር ግን ለአምላክ ብቻ የሚፈጸምን የአምልኮ ስርዓት ለእርሷ ከፈጸምክ አምላክ አድርገህ እንዳያስካት ይቆጠራል። ይህን ይመስላል። አመሰግናለሁ እሱ። እሺ ሌላ ጥያቄ ልቀጥል። ሌላው ደግሞ ይሄ ደግሞ የቀመር ስህተት ነው እና በቁርአን ላይ ያለ የቀመር ስህተት ነው። እሱ ምን ይላል? በሱረቱ አንኒሳ ላይ ምዕራፍ 4 ከቁጥር 11 የቁርአን ስህተት ብለህ ጥያቄ አትጠይቅ። የኔ ወንድም ጥያቄ የፈጠረብህን ብቻ ጠይቅ። እሺ የቁርአን ስህተት አትበል፣ ጠይቅ ጥያቄን ብቻ። እሺ ወንድሜ ምን ይላል ጥያቄው? ምዕራፍ 4 ከቁጥር 11 እስከ 12 ላይ አላህ በልጆቻችሁ ውርስ ማለት ነው በውርስ ዙሪያ ሲያስረዳ ለወንዱ የሁለቱ ሴቶች ድርሻ ብጤ አለው፣ ከሚተወውም ንብረት ከአንድ ስምንተኛው ለሚስት ይላል፣ ለወላጆች ደግሞ 1/6 ይላል። እና ለምሳሌ ምን ይላል? ለሚስት 1/8፣ ለሴት ልጆች 2/3፣ ለእናት 1/6፣ ለአባት 1/6 ይላል። አሁን ይሄኛውን ድርሻ ስንደምረው ሂሳቡ ከእንትኑ ይበልጣል፣ ከንብረቱ ይበልጣል ማለት። ለምሳሌ አንድ ንብረት ቢኖር ከንብረቱ ላይ 1/8 ለሚስት ከሰጠን፣ 2/3 ለሴት ልጆች ከሰጠን፣ 1/6 ለእናት፣ 1/6 ለአባት ከሰጠን አንድ ላይ ድምሩ ስንት ይመጣል? 1.125 ይመጣል። ይሄ ማለት ከዋናው ከነበረው ከንብረቱ ይበልጣል ማለት ነው ያለው ቀመሩ ማለት ነው። እና ይሄ ነገር ስህተት ነው ኦር ሚስ አንደርስታንዲንግ ነው ወይስ ምንድን ነው? ሌላም ሰው ጠይቄ ነበር አልተመለሰልኝም ከዚህ በፊት። እሺ መርሐባ። ይህ አንድ ሰው ቢሞት ለአንድ ሰው ሊሰጠው የሚገባ የሆነ ድርሻ ነው። አንድ ሰው ቢሞት ለአንድ ሰው ለምሳሌ ሰውየው ንብረቱን ጥሎ ቢሞት ለአንድ ሰው ሊሰጠው የሚገባ የሆነ ድርሻ እንጂ ሌላ አይደለም። አምላክ አላህ ስብሐነሁ ወተዓላ ይህን የደነገገው ለዚያ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ልክ እንዲሁ ሐዲስ ላይ ሳዕድ ብን አቢ ወቃስ የተባሉ ታላቁ ሶሐባ የህይወቱ ፍጻሜ አካባቢ በደረሰ ላይ ንብረቴን ሙሉ በሙሉ ለአላህና ለመልእክተኛው ወይንም ለኢስላም አገልግሎት ላድርገው ልስጥ ሲላቸው ጊዜ ከለከሉት። ከዚያ በኋላ ግማሹን ልስጥ ሻላቸው ከለከሉት። 1/3 አለ። ያን ነቢያችን ሰለላሁ ዐለይሂ ወሰለም እርሱን ስጥ ግን እርሱ ብዙ ነው አለው። ያ ማለት ለአንድ ሰው ሰውየው ሊሰጠው የሚገባ የሆነ ድርሻ እያስቀመጠለት ነው። አብረው ከሞቱ በሚለው ነገር የሚለውን አስቀምጦ አይደለም። ያ ማለት አብረው የሚከፋፈሉበት ጊዜ ከሆነ በሚለው አይደለም። ግን አንድ ሰው ቢሞት ያ ሰውዬ ለአንድ ሰው ሊሰጠው የሚገባ የሆነን ድርሻ እያስቀመጠላቸው ነው። አንዳንድ ኢስላም አንድ ሰው ብቻውን ከሆነ ለምሳሌ አንድ ልጅ እያለው ከሆነ ቢሞት ያን ሙሉ ድርሻ ሊወስድ ይችላል። ያ ልጅ ገብቶሃል አይደለ? ነገር ግን ብዙ ከሆኑ ያንን ሙሉ ላይ ደርሰው ይችላል። አንድ ቦታ ላይ ሙሉውን ይውሰድ ስለተባለና ሌላ ቦታ ላይ ከዚያ አሳንሶ እንደገና የሚሰጠው እሱ የሚጋጭ ሆኖ አይደለም። እንደ ሁኔታ የሚሰጣቸው የሆነ የክፍፍል ስርዓት ስለሆነ ነው እርሱ። እሺ ልክ ነህ ኡስዬ፣ እንደ ሁኔታው ይሰጣቸዋል። ግን አሁን እንትኑ ላይ የተጻፈው ቁርአን ላይ የተጻፈው ለሚስት 1/8 ይሰጣት ይላል፣ ለሶስት ሴት ልጆቹ 2/3 ይሰጣቸው ይላል፣ ለእናት 1/6 ለአባት 1/6 ይላል። እና ይሄኛውን ቀመር ስንደምረው ከሰውየው ንብረት ይበልጣል ሂሳቡ ማለት ነው። ማለትም 1.125 ይመጣል። እና እንዴት ትርፍ ሊመጣ ቻለ? እንዴት እኩል ሂሳቡ እንዴት ትርፍ ሊመጣ ቻለ? የሰውየው ንብረት ለምሳሌ እሱ ልንገርህ
5 ብርቱካን እንበልና ለሶስት ሰው 2 ስጥ ብትባል 6 ነው የሚመጣው። አንድ ትርፍ መጥቷል ማለት ነው። አቤት በቁርአኑ አንቀጽ ላይ የተገለጸው የሰው ንብረት ምን ያክል ነው የሚል ተቀምጦ ነው በዚያ ላይ ክፍፍል የተደረገው። ለሰውየው ማለት ከንብረት 1/8ኛውን ለሚስት ሰጥ ተባለ። 2/3ኛውን ለሶስት ሴቶች ተባለ። እሱ ጋር ነው መሰለህ ከንብረቱ ካለው ንብረት እንደው ተባለ ካለው ንብረት አለው ተብሎ ከዚህ ላይ ክፍፍል እየተደረገ አይደለም። ከዚያ ላይ ክፍፍል አይደለም። አላህ ሱብሓነሁ ወተዓላ የሚደርሰውን ድርሻ እያስቀመጠ እንጂ ከአንድ አካል ይህን ያክል ይደርሳቸዋል የሚለውን እያስቀመጠ እንጂ የሆነን መጠን አስቀምጦ ከዚያ ላይ ክፍፍል እያደረገላቸው አይደለም። ኦኬ እንደዛ ማለት እንችላለን። ግን ከንብረቱ 1/8ኛውን ለሚስቱ፣ 2/3ኛውን ለሶስት ሴት ልጆች፣ 1/6ኛውን ለእናት፣ 1/6ኛውን ለአባት ሲያደርግ ትርፍ ይመጣል። የኔ ጥያቄ እሱ ነው። እሺ ከንብረት ስለሚለው እንትኑ ሬሾ የወጣው ማለት ነው። ንብረት አለ እንጂ መጠኑን እዚህ ጋር ቢያስቀምጥ ኖሮ የዛኛው አከፋፍለህ ይሄ ነገር ተበላልጧል ወይንም ደግሞ የተዛባ ነው ማለት የምንችለው የዛኔ ነበር። አሁን እዚህ ቦታ ላይ ግን ያስቀምጠው ምን መሰለህ፣ እንደው ሰውየው የሚደርሳቸውን ድርሻ ለዚህኛው ይሄን ያክል ይደርሳል፣ ለዚህኛው ይሄን ያክል ይደርሳል የሚለውን አላህ ሱብሓነሁ ወተዓላ ያንን መጠን የማስቀመጥ ስርዓት እንጂ ከዚህ ብሎ የሆነን መጠን አስቀምጦ በዚያ ላይ ክፍፍል እየሰራ አይደለም። እሺ ኦኬ እሺ። ሌላው ስለ ኢሳ ማለት ነው። ስለ ኢሳ ያላህ ቃለው ይባላል እና ያላህ ቃል ተመለሰ አይደለ? በደንብ ገብቷል። ድጋሚ ተጠይቀው ነው አንድ ጊዜ። እሺ ያላህ ቃል ነው ይባላል። እሺ ይቀጥልሽ። ኢሳ ያላህ ቃለው ይባላል እና እንዴት ያላህ ቃል ተባለ? ከሌላ ነብያቶች ተለይቶ ከመሐመድም ሆነ ከሌላ ነብያት ተለይቶ ያላህ ቃል የተባለበት ምክንያት አንደኛ እሱ ነው። ሁለተኛው ደግሞ ኢሳ በምድር ወፍ ሰርቷል እና ያችን ወፍ ኢሳን የፈጠራት ወይስ አላህን የፈጠራት ማለት እንችላለን? ኢሳ በምድር ሳለ ወፍ ፈጥሯል እና ያች ወፍ የተፈጠረችው በኢሳ ነው በአላህ ነው? እሺ ኢሳ ወፍን ፈጠረ የሚል የለም። ነገር ግን ምን መሰለህ ያለው ነገር በሱራ አልዕምራን እና በሱራ አልማኢዳ ላይ ተጠቅሷል። እሱ ተአምር በሁለት ቦታ ላይ ማለት ነው። ኢሳ ወፍን ፈጠረ ሳይሆን ኢሳ ከጭቃ የወፍ ቅርጽን ፈጠረ ነው የሚለው። ፈጠረ የሚለው ሰራ በሚለው ስለሚመጣ ነው። አላህ ሱብሓነሁ ወተዓላ ዝም ብሎ የተጠቀመው እሱን። ጣዖታት የጠረቡና የሰሩ ሰዎችን አብርሃም ፈጠሩ ብሎ ገልጿቸዋል። ለማለት አምላክ ናቸው ማለት አይደለም። የሆነን ቅርጽ የቀረጸ አካል ፈጠረ ተብሎ ይገለጻል። ግን እዚህ ቦታ እንዳጠቃላይ ነው ወፍን ፈጠረ ነው ወይ የሚለው ወፍን ፈጠረ ሳይሆን ከጭቃ የወፍ ቅርጽን ፈጠረ ወይንም ሰራ ነው የሚለው። ከጭቃ የወፍ ቅርጽን መፍጠር ደግሞ እኔም አንተም የምንችለው ነገር ነው። ዋናው ቁም ነገር ምንድነው? እርሷን በራሪ ወፍ አድርጎ ማስበረሩ ላይ ነው አያርላ። እሱ ደግሞ የአላህ እንደሆነ መሲሁ እዛው ላይ ተናግሯል። ምን ይላል መሰለህ አንቀጹ ላይ ወረሱለን ኢላ በኒ እስራኤል አኒ ቀድ ጅእትኩም ቢአየትን ሚን ረቢኩም አኒ አኽልቁ ለኩም ሚነ ጢኒ ከሀይአቲ ጠይሪ ፈአንፉኹ ፊህ ፈየኩኑ ጠይረን ቢኢዝኒላህ አለ። ወረሱለን ኢላ በኒ እስራኤል ይላል። እኔ ወደ እስራኤላውያን ልጆች የተላኩኝ የአላህ መልእክተኛ ነኝ አለ። አኒ ቀድ ጅእትኩም ቢአየትን ሚን ረቢኩም፣ እነሆ እኔ መልእክተኛ መሆኑን ማረጋገጫ ነው። ይሄ ተአምር የሚገርምህ መልእክተኛነቱን ከተናገረ በኋላ እነሆ የመልእክተኛነት የማረጋገጫ ብሎ ሊጀምር ነው። አኒ ቀድ ጅእትኩም ቢአየትን ሚን ረቢኩም፣ እኔ ከጌታችሁ የሆኑ ተአምራቶችን መጣሁ፣ ከጌታቸው በሆኑ ተአምራቶች መጣሁላችሁ አለ። ከማን እንደሆነ ገለጸ። ይሄ ሱዴ ከጌታቸው አለ። አየህ አይደል? ይሄ ስራ ራሱ ከጌታው ከአምላኩ እንደሆነ እየተናገረ ነው። ከዚያ ምን አለ? አኒ አኽሉቁ ለኩም ሚነ ጢን ከሀይአቲ ጠይር፣ እኔ ከጭቃ እንደ ወፍ ቅርጽ እፈጥርላችኋለሁ። ከዛስ ፈተኩኑ ጠይረን ቢኢዝኒላህ፣ በአላህ ፈቃድም በራሪ ወፍ ትሆናለች አለ። አየህ አይደለ? በራሪ ወፍ የመሆኗ የማድረጓ ነገር የአላህ እንደሆነ መሲሁ ነገር ተናገረ። ግን የእርሱ ድርሻ ታዲያ ምንድን ነው ከተባለ ጭቃውን አንስቶ የወፍ ቅርጽ መስራት ነው። ከዚያ በእርሷ ላይ እፍ ይላል። አላህ ስብሐነሁ ወተዓላ በራሪ ወፍ ያደርግለታል። ለምን? የነብይነቱ ማረጋገጫ ይሆን ዘንድ። እኔ ግን ከጭቃ የወፍ ቅርጽ መስራት እችላለሁ፣ እፍም ማለት እችላለሁ። ግን በራሪ ወፍ ይሆንልኛል? አይሆንልኝም። ለምን? እኔ ነብይ አይደለሁም።
እርሱ ግን ነቢይ ስለሆነ የነቢይነቱ ማረጋገጫ ተአምር ያደርግለት ዘንድ ያንን አላህ ስብሐነ ወተዓላ በራሪፍ አድርጎለታል። የሁሉም ነቢያቶች ተአምር ስራ ድርሻ አላቸው። ሙሴ ለምሳሌ በትሩን አንስቶ ባህሩን የመምታት የማን ድርሻ ነው? የሙሴ ስራ ነው። ያንን ግን የመክፈሉ ስራ የማን ነው? የአምላክ ስራ ነው እንጂ እርሱ አይደለም። አያርለ ሁሉም ነቢያት ይህን ተአምር ያደርጋሉ። ሁሉም ሙሴ በቁርአን ላይ ልክ እንዲሁ ምን አድርጓል? ሙታንን አስነስተዋል። ልክ እንዲሁ ደግሞ ከድንጋይ ውሃን እንዲወጣላቸው ለህዝቦቹ አድርገዋል። ሙሴ ከዕለታት አንድ ቀን ህዝቦቹ ውሃ በተጠሙ ጊዜ ወኢዝ ኢስተስቃ ሙሳ ሊቀውሚሂ ይላል። ሙሳም ለህዝቦቹ ውሃን በለመነኝ ጊዜ አለ ፈቁልና ድሪብ ቢዐሳከ አልሐጀር፣ ሙሳ ሆይ በያዝከው ብትር ድንጋዩን ምታው አልኩት አለ። ፈንፈጀረት ሚንሁ እስነታ ዐሸረ ዐይነን እያለ ተናገረ። ከዚያም 12 ምንጮች ፈለቁ ወጡ እያለ ይናገራል። ፈነዱ እያለ ይናገራል። ያርላ አሁን እዚህ ቦታ ላይ ልልህ የፈለግኩት ነገር ምንድነው? ሁሉም ነቢያት በተሰጠው ተአምር ላይ ድርሻ አለ የራሱ። ብትሩን አንስቶ ድንጋዩን የመምታት የማን ድርሻ ነው? የሙሴ ስራ ነው። ያን ግን ውሃ የማውጣቱ የማን ስራ ነው? የአላህ ስራ ነው። መሲሁም ጭቃ አንስቶ የወፍ ቅርጽ መስራቱ የማን ስራ ነው? የመሲሁ ስራ ነው። ያችን ግን በራሪ ወፍ የማድረጉ የማን ስራ ነው? የአላህ ፈቃድና ትእዛዝ ነው። ለዚህም ነው መሲሁ ፈተኩኑ ጠይረን ቢኢዝኒላህ አለ። እኔ ከጭቃ ሰራት አለሁኝ በአላህ ፈቃድም በራሪ ወፍ ትሆናለች አለ። ያሰላም ይህን ይመስል ገብተዋል። ይሄ ሱደ ገብቶኛል። እሺ ሌላ ጥያቄ ማለት ነው ሁሱዬ ሱረቱ አነስ ይላል የመጀመሪያውን ተበለለ ቃል የሚለውን ኦኬ መሲሁ ዒሳ ዓለይሂ ሰላም ለመሆኑ የአላህ ቃል ነው ወይ ወደሚለው እንምጣ። መሲሁ ዒሳ ዓለይሂ ሰላም ኢማሙ አሕመድ ሲናገሩ ምን አሉ? ለም የኩን ዒሳ ከሊመት ኩን ወኢነማ ካነ ቢከሊመት ኩን አሉ። ታላቁ ሊቅ ናቸው ኢማሙ አሕመድ። የቁርአንንም አንቀጽ ሐዲቶችንም ካዩ በኋላ ምን አሉ? ዒሳ ሁን የምትለዋ የአላህ ቃል አይደለም፣ ነገር ግን ዒሳ ሁን በምትለዋ በአላህ ቃል የሆነ ነው አሉ። አያቸው አይደለ? አላህ ስብሓነ ወተዓላ ሁን በሚለው ቃሉ አስገኝቶታል ነው ባጭሩ። ታዲያ ለምንድን ነው እርሱን ሁን በሚለው ቃሉ ከእርሱ በሆነ ቃል ተብሎ የተገለጸው? ከእርሱ ውጭ ከእርሱ በሆነ ቃል ተብሎ የተገለጻለ? ከእርሱ በሆነ መንፈስ ተብሎ የተገለጻለ? አዎ ዒሳ ባጭሩ በቃል ነው የተገኘው። ነገር ግን ቃል የሚለውን መናገር ያስፈልገው አላህ ለምንድን ነው? ያ ጀማዓ ስለ ዒሳ ፍጥረታት ሁሉ በቃል እኮ ነው የተገኙት። ኢነማ አምሩና ኢዛ አራደ ሸይአን አን የቁለ ለሁ ኩን ፈየኩን። አላህ ስብሐነሁ ወተዓላ 4 ነገራቶችን ብቻ ነው በእጁ የሰራቸው። ሌሎችን እንዳለ በቃሉ እንዳስገኛቸው ታውቃላችሁ። አብዱላህ ብን አባስ ሲናገሩ አላህ 4 ነገራቶችን በእጁ ሰራቸው። ጀነቱ ዐደን ገነት ኤደንን አላህ በእጁ ነው የሰራት በመለኮታዊ እጁ። የማለት በእጁ ሲባል ጊዜ እንደኛ ሄደን ቆፍረን ቤት እንደምንሰራ አይደለም። هذا لا يعلم كيفيته الا الله سبحانه وتعالى ያንን ያሰራሩን ሁኔታ ራሱ ነው የሚያውቀው። ለተቻለ አይደለም ያ ሁለተኛ ኦሪትን ተውራትን በእጁ ነው የጻፈው አላህ Subhanahu Wa Ta'ala وكتبنا له في الالواح እንዳለ ለሙሴም በሰሌዳው ላይ በእጆች የጻፍኩለት ብሎ እንደተናገረ وكذلك العرش عرش ነው ልክ አላህ Subhanahu Wa Ta'ala በእጁ ነው የሰራው። ለተቻለ አላህ Subhanahu Wa Ta'ala እነዚህን ነገራት ሌላውን እስከተባለ ሁን በሚለው ቃሉ ነው ያስገኘው። ሰማይ ምድር እንዳለ ሁላቸው። ግን ዒሳን በቃል የሚለውን ቃል መጠቀሙ ለምንድን ነው ያስፈልገው? አላህ ከዚህ በስተጀርባ የሆነ ጥበብ አለው፣ ዓላማ አለው። አዎ አለው። ለምን ዒሳ ዓለይሂ ሰላምን ወደ ራሱ አላህ የሚያስጠጋው በእኔ ቃል በእኔ መንፈስ የተገኘ የሚለው ለምንድን ነው? ተሽሪፈን ወተክሪመን ለሁ ሊአነ ልየሁድ አሃኑሁ ወአሃኑ ከራመተ። አይሁዲዎች የክርስቶስን አመጣጥ አርክሰዋል። በዝሙት ነው የተገኘው ብለው አርክሰውታል። አምላክ አላህ Subhanahu Wa Ta'ala ደግሞ ለዚህ ታላቅ ነቢይ ክብሩን ጠበቀለት። እናንተ እንደምትሉት በዝሙት ሳይሆን በእኔ ቃል ነው የተገኘው የሚለውን መናገር ያስፈለገው እርሱ ስለተወነጀለ ነው እንጂ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በቃል ነው የተገኘው፣ አብርሃም በቃል ነው የተገኘው፣ እንትና በቃል ነው የተገኘው ማለት አላቃተውም አላህ Subhanahu Wa Ta'ala። ግን በእነርሱ ላይ ጥርጣሬ የለውም። አይሁድ ወይንም መሲሁ በተወለደበት አካባቢ በእርሱ ላይ ጥርጣሬ ያሳድረ የለም። በሙሴም ላይ በማንም ላይ በህጋዊ መንገድ እንደተወለደ ያውቃሉ። እነሱ በዝሙት ናቸው የተወለዱት ብትላቸው አይሁዶችን አይደለም ነው የሚሏቸው። መሲሁን ግን አይሁዲዎች ክብሩን አርክሰዋል። በዝሙት ነው የተወለደው ብለው ክብሩን አውድቀውታል። ለዚህም ነው አላህ Subhanahu Wa Ta'ala በእኔ ቃል የተገኘው እያለ የሚነግራቸው። ገብቶሃል አይደለ? ዮሐንስንም ቀድሞ ያስነሳለት
በአምላክ ቃል አማካኝነት የተገኘ እንደሆነ መሲሁን እንዲናገር ያደረገለት እንዲመሰክር ያደረገለት አላህ ራሱ ነው። ለዘከርያስ ቃል ሲገባለት ምን እንዳለ ተመልከት በቁርአን ላይ። ዘከርያስ አይወልድም ነበር፣ ሚስቱም መሃን ነበረች። ወጣቻው ጸሎት አደረገ። የማርያምን መልካምነት ባየ ጊዜ ማርያምን ያሳደጋት ዘከርያስ ነው እንደሚታወቀው። ወከፈለሃ ዘከርያ ይላል አላህ፣ ማርያምንም ዘከርያስ አሳደጋት ይላል። ኩለማ ደኸለ ዐለይሃ ዘከርያ አልሚሕራበ ወጀደ ዒንደሃ ሪዝቃ። ዘከርያስ ወደ ቤቷ በገባ ቁጥር ወደ ማርያም ሲሳይን ያገኝ ነበር። ከየት? ከገነት ነው የሚመጣለት። አላህ ስብሐነሁ ወተዓላ ራሱን የቻለ መልአክ ይልክላታል። ከገነት ይዘው ምግብ ይወርዳሉ ለማርያም። ገብታችኋል አይደል? መልአኮች ያገለግላት ነበር ማርያምን ገና መሲሁን ሳትወልድ በፊት። ገብታችኋል? በዚህ ጊዜ ዘከርያስ ጠየቃት። ቃለ ያ መርየም አና ለኪ ሃዛ፣ ማርያም ሆይ የጸጋ ከየት ነው የመጣልሽ አላት። ምክንያቱም ራሱ ነው ምግብ የሚያመጣላት። ያላመጣውን ምግብ ባየ ጊዜ ዘከርያስ ጠየቃት፣ ከየት ነው የምግብ የመጣልሽ? ያላመጣሁትም ማለት። ቃለት ሁወ ሚን ዒንዲላህ፣ እርሱ እኮ ከአላህ ነው የመጣልኝ አለች። ያሰላ አላህ ይህን ያክል እንክብካቤ በመልአክ እንደሚያደርግላት ባየ ጊዜ ምን ያክል ደረጃዋ ከአምላክ ዘንድ ከፍ እንዳለ ባየ ጊዜ ዘከርያስ የዛኔ ነው ልጅን የተመኘው። እንተ መልካም ልጅን በአካባቢ ስታይ ጊዜ ነው አይደለ? ምን ነው እንደው አላህ ልጅ ሰጥቶኝ እንደዚህ ልጅ ባደረገልኝ ትላለህ አይደል? ዘከርያስ ልጅን የተመኘ የዛኔ ነው። ሁናሊከ ደዓ ዘከርያ ረበሁ አለ። በዚያም ጊዜ ዘከርያስ እኔን ጌታውን አላህን ተማጸነ አለ። ቃለ ረቢ ሀብሊ ሚን ለዱንከ ዙርየተን ጠይባ፣ ጌታ ያላህ ሆይ ከአንተ ዘንድ መልካም የሆነ ልጅ ስጠኝ ለግሰኝ ብሎ ለመነ። ኢነከ ሰሚዑ ዱዓ፣ አንተ ጸሎትን የምትሰማ የሆንክ አምላክ ነህና ለዘከርያስ። ወዲያው መልሱ መጣለት ከአላህ ዘንድ። ፈናደትሁ ልመላኢካ፣ መልአኩም ጠራው። ማን ነው እርሱ? ወደ እርሱ የተላከው መልአክ መልአኩ ጅብሪል ገብርኤል። ፈናደትሁ ልመላኢከቱ ወሁወ ቃኢሙን ዩሰሊ፣ እርሱ ዘከርያስ ቆሞ እየጸለየ እየሰገደ ሳለ ለጌታው ለአላህ ስብሐነሁ ወተዓላ መልአኩ ጠራው። እነላሃ ዩበሽሩከ ቢየሕያ አለው። እነሆ የሕያ ወይንም ዮሐንስ በሚባል ልጅ አምላክህ አላህ እነሆ አብስሮሃል አለው። አሁን የዮሐንስን መገለጫና ባህሪ ቀድሞ ሊናገር ነው አምላክ አላህ በመልአኩ ገብርኤል በኩል። ለማን? ለዘከርያስ። ሙሰድቀን ቢከሊመቲን ሚነላህ፣ አንደኛ በደንብ አድርጋችሁ አዳምጡ። ሙሰድቀን ቢከሊመቲን ሚነላህ፣ ከአላህ በሚሆነው ቃል የሚያረጋግጥ የሆነ ብሎ ተናገረ። ከአላህ የሆነው ቃል የሚባለው የተባለው ማን ነው? መሲሁ ነው። መሲሁ በአምላክ ቃል አማካኝነት እንደሚመጣ ቀድሞ የሚመሰክርለት የሆነ ልጅ ትሰጣለህ አለው ለዘከርያስ። ልብ በሉ፣ አላህ ስብሐነሁ ወተዓላ ቀድሞ የሕያን ያዘጋጀው ከእርሱ በኋላ የሚመጣውን መልእክተኛ መሲሁን በዝሙት ሳይሆን በአምላክ ቃል አማካኝነት የሚመጣ መሆኑን ከሚመሰክሩት መካከል ነው። ለዚህ ነው ዮሐንስ ላይ በመጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር እያለ እየተናገረ ያለው ዮሐንስ። ያ ማለት አምላክ በቃሉ አማካኝነት መሲሁን እንዳመጣ መጨረሻ 14 ላይ ቃልም ሥጋ ሆነ ሲል ጊዜ አምላክ በዚያሁን በሚለው ቃሉ ሁሉን ባስገኘበት ቃሉ አማካኝነት ኢየሱስንም በስጋ አስገኘው በቃሉ አማካኝነት እያለ እየነገራቸው ነው። ገብቶሃል አይደለ? ስለዚህ ምን አለው አላህ? ከእርሱ በሚሆንም ቃል የሚያረጋግጥ የሆን ልጅን ያሕያ ወይንም ዮሐንስ የሚባል ልጅን እሰጥሃለሁኝ አለው አላህ። ሙሰድቀን ከሊመቲን ሚነላህ ወሰይደን፣ በህዝቡ መካከል ደግሞ አለቃ የሆነ ወሐሱረን፣ ጥብቅ የሆነ ደግሞ ማርያም ጥብቅ ነችና እርሷን የመሰለ ልጅ ነው አይደል የጠየቀው? ጥብቅ ነችና ጥብቅ የሆነ ልጅ እሰጥሃለሁ አብሽር አለው። ወነቢይን፣ ከነቢያቶች የሆነ ሚነ ሳሊሒን፣ ከጻድቃኖች የሚሆን አለው። ይሄ ነው እና ለዚህ የፈለግኩት ነገር ምንድን ነው? ቃል የሚለውን በቃል አማካኝነት የተገኘ ነው መሲሁ ለማለት እንጂ ራሱ ኢየሱስ እንዳው ቃል ነው ለማለት አይደለም። ለዚህ ነው ኢማሙ አሕመድ ዒሳ ቃል ራሱ የአምላክ ቃል ሳይሆን በአምላክ ቃል የተገኘ ሁን በምትለው ቃል የተገኘ ነው እያለ የሚናገረው። ይሄን ከኢማሙ አሕመድ ብቻ ሳይሆን በቁርአንም ላይ ማስረጃ ይመስላል። አላህ ራሱ ሲናገር ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መካ ላይ ማነው መዲና ላይ እያስተማሩ እያለ ነጅራን የሚኖሩ ክርስቲያኖች መጥተው ተወያዩቸው፣ ተከራከሩ ከነቢ ሰለላሁ ዐለይሂ ወሰለም ጋር። ይሄን አሁን የጠየቃቸውን ጥያቄ የቃልነቱን ይጠይቁ ነበር። ጃአ ወፍዱ ነጅራን ኢለ ነቢይ ሰለላሁ ዐለይሂ ወሰለም ፊል መዲና የቃሉ ለሁ፣ ነቢ ሰለላሁ ዐለይሂ ወሰለም ጋር ነጅራን የምትባለው በየመንና በሳዑዲ መካከል የምትገኝ ሀገር ነች። የዛች ሀገር ነዋሪዎች ክርስቲያኖች ናቸውና ነቢዩ ሰለላሁ ዐለይሂ ወሰለምን መጥተው ጠይቋቸው፣ አንቱ ሙሐመድ ሆይ አሏቸው ሰለላሁ ዐለይሂ ወሰለም፣ ሙሐመድ ሆይ ማ ተቁሉ ፊ ዒሳ፣ ስለ ዒሳ ምን ትላለህ አሏቸው። ስለ ዒሳ ምን ትላለህ አሏቸው። ነቢያችን ሰለላሁ ዐለይሂ ወሰለም እርሱ በአምላክ ቃል አማካኝነት የተገኘ እንደሆነ ነገሯቸው።
ገብቶሃል አይደል? በቃል አማካኝነት ከተገኘ እርሱ ራሱ አምላክ ሊሆን አይችልም ወይ ብለው ጠየቋቸው። በአምላክ ቃል ከሆነ የተገኘ እርሱ አምላክ አይሆንም ወይ? አላህ ወዲያው መልሱን አወረደ። ኢነ መሰለ ዒሳ ዒንደላህ። ይሄ ለነጅራን ክርስቲያኖች የወረደ መልስ ነው። እርሳቸው መጥተው ነቢ ሰለላሁ ዐለይሂ ወሰለምን በጠየቁ ጊዜ ኢነ መሰለ ዒሳ ዒንደላህ፣ እናንተ የነጅራን ክርስቲያኖች ሆይ የመሲሁ የክርስቶስ አምሳያ ከእኔ ከአላህ ዘንድ ከመሰሊ አደም፣ ልክ እንደ አዳም ምሳሌ ነው አላቸው። ልክ እንደ አዳም ምሳሌ ነው። መሲሁ በምን ስለተገኘ ነው ወደ መለኮት እነዚህ ከፍ ያደረጉት? በአምላክ ቃልና በአምላክ መንፈስ ስለተገኘ ብለው ነው አይደለ? አዳምም በአምላክ ቃልና በአምላክ መንፈስ የተገኘ ነው። ምክንያት የተገኙበት ነገር ምንጫቸው ቢለያይም አዳም ከአፈር ቢሆንም እርሱ ከድንግል ማርያም ማህፀን ቢሆንም በቃልና በመንፈስ በሚለው ግን አንድ መሆናቸውን አላህ ገለጸ። ምን አለ አላህ? የመሲሁ ምሳሌ የክርስቶስ ምሳሌ ከእኔ ከአላህ ዘንድ ልክ እንደ አዳም ነው አለ። ኢነ መሰለ ዒሳ ዒንደላህ ከመሰሊ አደም ኸለቀሁ ሚን ቱራቢን አለ። አዳምን ከአፈር ሰራሁትና ثم ቃለ ለሁ ኩን ፈየኩን፣ ከዚያም ሁን አልኩት ወዲያውም ሆነ አለ። አየህ አይደለም? ሁን በሚለው ቃሉ ተገኘ። ገብርኤል ለማርያም መጥቶ ብስራቱን በነገራት ጊዜ እንደምትወልድ ልጄ እንዴት ሊገኝ ይችላል ባለችው ጊዜ ኢነማ ኢዛ አራደ ሸይአን አን የቁለ ለሁ ኩን ፈየኩን አላት። አላህ አንድን ነገር ለመፍጠር ባሰበ ጊዜ ሁን ይለዋል፣ ወዲያውም ይሆናል። ልጅሽ ሁን በሚለው ቃል ይገኛል አላት። አዳምንም አላህ ሁን በሚለው ቃል አስገኘሁት አለ። አየህ አይደለም? ስለዚህ ሁለቱም ሁን በሚለው በአምላክ ቃል ነው የተገኙት። እሺ መንፈስ በሚለውስ? መሲሁ ከእርሱ በሆነ መንፈስ ተብሎ ተገልጿል በቁርአን ላይ፣ ከአላህ በሆነ መንፈስ። እሺ ከመሲሁ ውጭ ከአላህ በሆነ መንፈስ ተብሎ የተገለጸ ሌላ አካል አለ ወይ? አዎ አለ። ማን? ራሱ አዳም። የት ይገኛል? ሱረቱል ሂጅር ሁለተኛው ገጽ ላይ አላህ ለመላእክቶች ምን አላቸው? ፈኢዛ ሰወይቱሁ ወነፈኽቱ ፊህ ሚን ሩሒ ፈቀዑ ለሁ ሳጅዲን አላቸው። አዳምንም አፈጣጠሩን ባስተካከልኩት ጊዜና ከመንፈሴም በዘራሁበት ጊዜ ከመንፈሴም ብሎ ገለጸው። የአዳም መንፈስ ከመንፈሴ ይባቻላል። መሲሁንም ከእኔ መንፈስ ብሎ ገልጾታል። አሁን ታዲያ ከእርሱ መንፈስ ሲባሉ አዳምና መሲሁ አንድ መሆናቸውን ካረጋገጠን ሁለቱም ከአላህ መንፈስ ስለተባሉ ከአላህ መንፈስ ማለት ነው ማለት ነው። አላህ እንደው ገንጥሎ ከራሱ ሰጥቷቸው ነው ማለት ነው አይደለም። የሚለው ባለቤትነትን ያስይዛል። ይባቻላል። ከእኔ የሆነ ብር ነው ብዬ 10 ብር ሰጠሁ ለምሳሌ ይጨምርልህ 11 ብር ለጃታ። እሺ ያንን ከእኔ የሆነ ብር አልኩኝ። ከእኔ ስላልኩት የግዴታ ከእኔ ተገንጥሎ የሄደ ብር ነው ማለት ነው አይደለም። ባለቤትነትን የሚገልጽ ነው። ስለዚህ ምን ለማለት ነው ታዲያ ከተባለ አምላክ አላህ ሱብሓነሁ ወተዓላ ፈጥሮ መንፈሶችን አዘጋጅቷቸዋል። ገብቷቸዋል። መናፍስቶችን መንፈሶችን ፈጥሮ አዘጋጅተዋል አላህ። ልክ ዒሳ መፈጠር ባለበት ጊዜ አምላክ አላህ ሱብሓነሁ ወተዓላ ገብርኤልን አዝዘው ሂድና ከፈጠርኳቸው ከአንዷ መንፈስ አንሳና በማርያም ላይ ዘርተህ ተመለስ አለው። ከዚያ በኋላ ገብርኤል ሄዶ ከዚያ መንፈሶች ዘርቶ ተመለሰ። አለቀ። ይሄ ነው ባለቤትነትን ለመግለጽ ነው ባጭሩ። ከእርሱ መንፈስ ሲባል ጊዜ ማለት እንጂ ከአላህ መንፈስ መለኮታዊ አካል ነው ማለት ነው። እሺ እሱዬ አንተ የክርስቲያኖችን ትምህርት ስለምታውቀው በተለይ የስላሴን ትምህርት አስተምሮ እኛ የምንከተለውን ስለምታውቅ እዚህ ጋር ያለውን ጥቅስና የስላሴን አስተምሮ በራሴ አረዳድ እኔ ስለተመሳሰለብኝ ነው። አንተ እንዴት ትረዳዋለህ ብዬ ለምሳሌ ኢሳ ከአላህ የሆነ ቃል ነው ይላል። ወደ ማርያም የጣለው ቃሉ ነው ይላል። ከእርሱም የሆነ መንፈስ ነው ይላል። ስለዚህ ከአላህ ቃልና መንፈስ አለ ማለት ነው። የአላህ ቃል አለ፣ የአላህ መንፈስ አለ እና ይሄ መንፈስ የሚለው ከአላህ ጋር አንድ ነው ኦር ራሱን ችሎ የአላህ መንፈስ ስንል አሁን የስላሴን አስተምሮ ስታይ ስላሴ መንፈስ ቅዱስ አለው፣ ቃል አለው። ቃል ማለት ኢየሱስ ክርስቶስ ነው። ራሱ ደግሞ አላህ ወይ ደግሞ እግዚአብሔር አለ። ራሱን ችሎ ደግሞ መንፈስ ቅዱስ አለ እና በሱረቱ አልኒሳ 4:171 ላይ ኢሳ ከአላህ የሆነ ቃል ነው ወደ ማርያም የጣለው ቃሉ ነው ይልና ከእርሱም የሆነ መንፈስ ነው ይላል። እዚህ ጋር መንፈስም ተገልጿል። ከአላህ ጋር መንፈስ እንዳለ ከአላህ ጋር ደግሞ ቃል እንዳለው አላህም ተገልጿልና የስላሴን አስተምሮ ይገልጻል ለእኔ ማለት ነው። ለአንተ እንዴት ታየዋለህ? እሺ ሙሉ አውዱን ብታነበው እዚያ ቦታ ላይ ስላሴ ስህተት መሆኑን ለማስረዳት የመጣ አንቀጽ ነው። የሚገርም እሱ አንቀጽ ስላሴ ስህተት መሆኑን ለመግለጽ የመጣ አንቀጽ ነው። አንቀጹ ምን ይላል መሰለህ?
ያ አህለል ኪታብ ላ ተግሉ ፊ ዲኒኩም ወላ ተቁሉ ዐላ ላሂ ኢለል ሐቅ ኢነመል መሲሑ ዒሳ ብኑ መርየመ ረሱሉላህ ወከሊመቱሁ አልቃሃ ኢላ መርየመ ወሩሑን ሚንሁ ፈአሚኑ ቢላሂ ወሩሱሊህ ወላ ተቁሉ ሰላሳ ኢንተሁ ኸይረን ለኩም ኢነማ ላሁ ኢላሁ ዋሒድ ሱብሓነሁ አን የኩነ ለሁ ወለድ ለሁ ማ ፊ ሰማዋት ወማ ፊ ልአርድ ወከፋ ቢላሂ ወኪላ ለን የስተንኪፈ አልመሲሕ አን የኩነ ዓብደን ሊላሂ ወለልመላኢከቱ ልሙቀረቡን ወመን የስተንኪፍ ዐን ዒባደቲሂ ወየስተክቢር ፈሰየሕሹሩሁም ኢለይሂ ጀሚዓ እያለ ይናገራል። እንደ አጠቃላይ ሙሉ አንቀጹን ከማብራራቴ በፊት በጣም የሚገርም አንቀጽ ነው። የሥላሴ አማኞችን ከስተታቸው ይታረሙ ዘንድ አላህ ስብሐነሁ ወተዓላ የገሰጸባቸው የመከረባቸው ተመለሱ ያለበት አንቀጽ ቢኖር ይህ አንቀጽ ነው። አንደኛው አሁን እዚህ ቦታ ላይ አንተ ማወቅ የፈለግከውን እንመልከትና እሱን እንቃውና ከዛ ሙሉ አንቀጹን አብራራላቸዋለሁ ትምህርቱን እንድትወስዱ ዘንድ። ከአላህ የሆነ መንፈስ ሲባል ጊዜ ከአላህ ተብለው እየተገለጹ ፍጥረታቶች ነፋሉ። ከአላህ ስለተባለ እርሱ ከአላህ አካል ነው የሚለውን ለማሰብ ይሄንን ሥላሴያዊ አካል እንዳናስብ እንዲያደርገን ከሚረዱ አንቀጾች ልስጥህ። እኛ ፍጥረታቶች ሁሉ ከአላህ ተብለናል። ገብቶሃል አይደለ? ከአላህ ተብለናል። የአዳም እኮ እኛ ከአላህ ብንባልም መንፈስ ግን ከአላህ መንፈስ የተባለው እርሱ ብቻ ነው እንዳንል አዳምንም ከእኔ የሆነ መንፈስ ብሎ ገልጾታል። ከመንፈሴ ብሎ ገልጾታል። ቆይ አንድ ጊዜ ላሳየህ አዳምን ራሱ የአዳም መንፈስ ከአላህ የሆነ መንፈስ ተብሎ እንደተገለጸ ላሳየህ አንድ ጊዜ። ኢየሱስ ብቻ ሳይሆን አዳም ተገልጾበታል። ያውና ሱረቱል ሂጅር ላይ ተመልከት። ስለ አዳም እየተናገረ አምላክ አላህ ፍጥረቱን ባስተካከልኩ ጊዜና በውስጡ ከመንፈሴ ያየ በውስጡ ከመንፈሴ በነፋሁበት ይላል። በዘራሁበት ለማለት ነው። ከመንፈሴ በዘራሁበት ጊዜ ለእርሱ ሰጋጆች ሆናችሁ ውደቁ አላቸው። አየህ፣ የአዳምን መንፈስ ከመንፈሴ ብሎ አላህ ወደ ራሱ አስጠግቷታል። ያ ማለት ግን ምን ለማለት ነው? ከመንፈሴ ተብሎ የተገለጸው ኢየሱስም ከአላህ መንፈስ ተብሎ የተገለጸው ሲባል ቅድም እንዳልኩህ ባለቤትነትን ለመግለጽ ነው። አላህ ስብሐነሁ ወተዓላ ከፈጠራቸው መንፈሶች ለማለት ነው። መንፈሶች ተፈጥረው በአንደኛው ሰማይ ላይ ይገኛሉ። ቅድም እንዳልኩ ሐዲስ ላይ አውጥቼ ላሳየህ እችላለሁ። ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? አላህ አዳምን ከፈጠረ በኋላ ከእርሱ ጀርባ እስከ ዘመኑ ፍጻሜ ድረስ የሚገኙ የአዳም ልጆችን ነፍሳቶች ሁሉ ወዲያው የዛን ይፈጥሯቸዋል አሉ። አሁን የት ይገኛሉ ታዲያ ከተባለ በአንደኛው ሰማይ ላይ ይገኛሉ። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ኢጠላዕቱ ኢለ ሰማኢ ሳቢዓ አሉ። ለማ ዑሪጀ ኢለ ሰማኢ ሳቢዓ فاطلعت إلى السماء الأولى فوجدت آدم وعن يمينه وعن يساره أرواح بنيه فإذا التفت عن يمينه ضحك وإذا التفت عن يساره يعني بكى ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ወደ ሰባቱ ሰማይ እንዳርግ በተደረግኩኝ ጊዜ በአንደኛው ሰማይ ላይ ወጣሁኝ፣ በዚያም ላይ አዳምን አየሁኝ፣ ከቀኝና ከግራውም የእርሱን የልጆቹን ነፍሳትን ተመለከትኩኝ አሉ። ስለዚህ እነዚህ መንፈስ የሚባለው ከአላህ የሆኑ መንፈሶች በሰማይ ላይ ይገኛሉ። ባለቤትነትን ለመግለጽ ነው። ተፈጥረው የተቀመጡ እንጂ ሌላ አይደለም። መንፈስ ፍጡር ነው። ኢስላም የተዋለረላ የክርስቶስም ሆነ የእኛ የአዳም የሁላችንም መንፈስ ፍጡሮች ናቸው። በአንደኛው ሰማይ ላይ ተፈጥረው ተገኝተዋል። ከአላህ በሆነ መንፈስ ተብሎ የተገለጸው ያ ነው። ተሽሪፍ አለው። ቅድም እንዳልከው እርሱን ለየት ባለመልኩ መግለጽ ያስፈልገው ለምንድን ነው ከተባለ አይሁዶች እርሱን ከዝሙት የመጣ ነው ብለው ስለተናገሩ አላህ ሁሉ ነገሩን ወደ ራሱ ያስጠጋለት ክብሩን ለመግለጽ ነው። ተሽሪፈን ወተክሪመን ለሁ ሊአነ ልየሁድ አሃኑሁ ይህን ታላቅ መልእክተኛና የአላህ ነቢይ ለአላህና ለኢስላም ትልቅ መስዋዕት የከፈለን ታላቅ ነቢይ ክብሩን ስላረከሱ አላህ ክብሩን ሊክሰው ነው፣ ክብሩን ሊጠብቅለት ነው። በዝሙት የመጣ ልጅ ነው ስላሉ መጽሐፍ ቅዱስም ላይ ከሆነ ከክርስቶስ ፊት ቆመው አይሁዶች እኛ ግን አባት አለን የዝሙት ልጆች አይደለንም እያሉ ይሳለቁበት ነበር። ይህን ነገር አላህ በቀልባት መስጠት ነበረበት። ስለዚህ መሲሁን ወደ ራሱ ያስጠጋዋል። ብዙ ጊዜ አይሁዶች እንዳራቁት ሁሉ እሱ በዝሙት የተገኘ ነው ብለው ከአምላክ ለማራቅ ብዙ እንደሰሩ ብዙ እንዳደረጉ በእርሱ ላይ አምላክ አላህ ካሰው ምን አደረገለት? ክብሩን ጠበቀለት። አይተህ ከሆነ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ከእኔ በኋላ የሚመጣው ግን ያከብረኛል ብሎ ተናግሯል። እንዳለ በየቦታው በቁርአን ላይ የመሲሁን ክብር ታገኛለህ። ለምን ከተባለ ነብዩ ሰለላሁ ዐለይሂ ወሰለም እርሱን በጣም ያከብሩታል፣ እንዲያከብሩም ታዘዋል። በደንብ አድርገው አክብረውታል። በቁርአንም በሐዲስም ላይ በተሰጣቸው ቃል ላይ መሲሁ በጣም ታላቅ ክብር ያለው ነው። አላህ በቁርአን ላይ ወጂሃን ፊ ዱንያ ወልአኺራ ብሎ ገለጸው። በቅርቢቱም ዓለም በቀጣዩም ዓለም ባለ ክብር ባለሟል የሆነ መልእክተኛ ነው ብሎ ገልጾታል። እና እርሱን ለማክበር ተብሎ ወደ አላህ የተጠጋ ነገር እንጂ ሌላ አይደለም። ሌላው ሰማይ በምድር ከእኔ ናቸው
በሰማይ በምድር ያለ ፍጥረት ሁሉ ከእኔ ሲሆን ለእናንተ ፈጠርኩላችሁ እያለ ይናገራል። አሁንም ላሳየህ በቁርአን ላይ አይደለም መሲሁ አይደለም የአዳም መንፈስ ሁላችንም በሰማይ በምድር ያሉ ፍጥረት ሁሉ ከአላህ ተብለው ተገልጸዋል። ኑ ላሳያችሁ። በሁለተኛው ምዕራፍ ላይ ወኸለቀ ለኩም ማ ፊ ሰማዋት ማን ነው እንትና ላይ ዙኽሩፍ ላይ ወኸለቀ ለኩም ማ ፊ ሰማዋት ወማ ፊል አርድ ጀሚዐን ሚን በሰማያትና በምድር ያለውን ሁሉ ከእርሱ ሲሆን ፈጠረላችሁ እያለ ይናገራል። ነው ላሳያችሁ። ሱረት አልጃፊያ ወሰኸረ ለኩም ይቅርታያና ተመልከት ለእናንተም በሰማያት ያለውንና በምድር ያለውን ሁሉ በመላ ከማን ሲሆን ከእርሱ ሲሆን የገራላችሁ ነው። በዚህ ለሚያስተነትኑ ህዝቦች ተአምራት አለበት ይላል። አየህ በሰማያት በምድር ያለውን ሁሉ ከእርሱ ተብለው ተገለጹ። የመሲሁም መንፈስ ከእርሱ ተብሎ ተገለጸ። የአዳም መንፈስ ከእርሱ ተብሎ ተገለጸ። ስለዚህ በሰማያት በምድር ያለው ሁሉ ከእርሱ ከአላህ ስለተባሉ እነርሱ የአላህ ክፍሎች ናቸው ማለት አይደለም። ጸጋን ነው፣ ባለቤትነትን ነው፣ ከእርሱ የተገኙ ናቸው ለማለት ነው። መሲሁም ከእርሱ በሆነ መንፈስ ማለት እርሱ ከፈጠራቸው መንፈሶች በአንዱ መንፈስ የተገኘ ነው ለማለት ነው። አይ አዳምንም ከእርሱ የሆነ መንፈስ ተብሎ የተገለጸው እርሱ ከፈጠራቸው መንፈሶች በአንዱ መንፈስ የተገኘ ነው ለማለት ነው። ይሄ ነው። እሺ ያመሰግናለሁ። ትንሽ ግልጽ እንድታደርግልኝ የምፈልገው ነገር ማለት ነው በንባቡ ላይ ከቃሌና ከመንፈሴ የሚል ቃል አለና የአላህ ቃልና የአላህ መንፈስ ከአላህ የተለዩ ናቸው። ለምን የተለዩ ተደርገው ተነገሩ? ማለት ከራሴ ለምን አላለም? ከመንፈሴ ብሎ ለምን ከመንፈሱ እንዳደረገ ከቃሌ ብሎ ደግሞ ቃሉ እንዳደረገ ለምን ዘጋ ተነገረ? ከአላህ የተለዩ ናቸው። እሺ ንግግሩ ከአላህ ስብሐነ ወተዓላ ባህሪ ነው። እርሱ ተናጋሪ መሆኑን ለመግለጽ ነው። ከእርሱ ተናጋሪ መሆኑን ለመግለጽ ነው። አላህ ስብሐነ ወተዓላ ተናጋሪ ነው። ንግግሩ ከባህሪያቶቹ መካከል ነው። ያ ነው እነሆ የተከለም ይናገራል፣ ያያል፣ ይሰማል። እነዚህ ሁሉ ባህሪያቶቹ ናቸው። እርሱ ተናጋሪ ነው እና በንግግሩ መሲሁን አስገኘው፣ በንግግሩ ሰማይን አስገኘ፣ በንግግሩ ምድርን አስገኘ። ማንኛውንም ፍጥረት ሳስገኝ እኔ በንግግሬ ነው የማስገኘው እያለ ይናገራል። ማንኛውንም ነገር ማድረግ ስፈልግ እኔ ለዚያ ነገር ሁን እለዋለሁኝ ወዲያው ይሆናል ይላል። በዚህ ሁን በሚለው ቃሉ ነው መሲሁን የሚያስገኘው፣ ሁላቸውንም ፍጥረታትን ያስገኘው። ያ ነው። አመሰግናለሁ። እሱዬ አንድ የመጨረሻ ጥያቄ መጠየቅ የምፈልገው ጥያቄ ምንድን ነው? ስለ ነጻ ፍቃድ ማለት ነው። የሰው ልጆች ነጻ ፍቃድ አላቸው ወይ በእስልምና? እና ቁርአን ምን ይላል? ሁሉንም ነገር አላህ ያውቃል፣ በአላህ ተጽፏል። ኦልሬዲ ሁሉም ነገር በአላህ ተወስኗል እና በአላህ የተወሰነ ነገር ነው ይላል። ስለዚህ የሰው ልጅ አሁን የመረጠውን ህይወት እንዴት መኖር ይችላል? አንዴ በአላህ ከተወሰነለት ህይወቱ በምን መንገድ መኖር ይችላል የሰው ልጅ ህይወቱን? በሌላ በኩል ደግሞ በሰራችሁት ይፈረድባችኋል የሚል እንትን አለና መጀመሪያ ግን ሁሉም በአላህ ተጽፏል ስለሚል ሁለቱ አይጋጩም? በጣም ጥሩ። አምላክ አላህ ስብሐነ ወተዓላ ጽፎታል ሲባል ባጭሩ የወደፊቱን እንደሚሆን ስለሚያውቅ በነፃ ምርጫ ፈቃዳችን የምንሰራውን ያውቀዋል። ሳንሰራ በፊት ሳይፈጥረን በፊት አምላክ ነውና ያንን ያውቀዋል። የሚያውቀውንም አሰፈረው። እንደሚሆን ጻፈው እንጂ እንዲሆን አይደለም የጻፈባቸው። እንዲሆን ጽፎባቸው ቢሆን ኖሮ ምንም አይነት ተጠያቂ አይሆኑም ነበር። እንዲሆን የጻፈብን ነገራቶች አሉ። ለምሳሌ ለናሙናነት ያክል እሰጥሃለሁ። በእነዚያ ላይ አምላክ አላህ ስብሐነ ወተዓላ አብሽር አይጠይቀንም። ምክንያቱም ራሱ ቀድሞ ወስኗልና ያን ነገር። ግን እንደሚሆነው የሚያውቃቸው ነገራቶች አሉ ወይ? አዎ፣ የወደፊትን ሁሉ የሚያውቅ ነው አምላክ አላህ። ከባህሪያቶቹ መካከል የዕለሙ ማ በይነ አይዲሂም ወማ ኸልፈሁም ይላል። ስለ ፍጥረታቶቼ የፊታቸውንም የኋላቸውንም ሁሉ አውቃለሁኝ ይላል። ገብቶሃል? ያን ግን ያወቀውን ለውሃል ማሕፉዝ ላይ አሰፈረው፣ ጻፈው። ገብቶሃል? እንደሚሆን የጻፈው ነገር አለ፣ እንዲሆን የጻፈው ነገር አለ። እንዲሆን በጻፈው ነገር ላይ ምንም አይነት ጥያቄ የለብህም እንዳታስብ። ለምሳሌ አንተ ዛሬ ገስት ላይ ገብተህ መጠየቅህ ለአንተ የተሰጠህ ነፃ ምርጫ ፈቃድ ነው። ይቅርታ ከመጀመሪያውን ጀምር እንዲሆን ከወሰናቸው ነገራቶች ለአንተ ምንም ነፃ ምርጫ ፈቃድ ሳይሰጥህ የወሰናቸው ነገራቶች አሉ። ለአንተ ምንም ነፃ ምርጫ ፈቃድ ሳይሰጥህ
በአንተ ላይ እንዲሆኑ የወሰናቸው ነገራቶች አሉ ወይ? አዎ አሉ። በእነዚያ ላይ ቢጠይቀን ፍትህ ነው ወይ? ላ ፍትህ አይደለም። ምክንያቱም ራሱ ወስኗል። ነፃ ምርጫ ፈቃድ አልሰጠኝም። ትክክል ነህ። ከእነርሱ መካከል ለምሳሌ አንተ ወንድ ልጅ መሆንህ ሱዴ ወንድ ልጅ መሆንህን አምላክ ቀድሞ ሳይፈጥረህ በፊት አስመርጠው ነው ወይንስ ራሱን ይሄን ነገር የወሰነው? ሱዴ መለስልኝ። ወንድ ልጅ እንድትሆን ወንድ ላድርግ ሴት ብሎ አስመርጠው ነው ወይንስ ራሱን የወሰነው? ራሱን የወሰነው። አየህ አይደል? ነገ ትንሣኤ ቀን ለምን ወንድ ሁነህ ተፈጠርክ ሴት ለምን አልሆንክም ብሎ በዚህ ይጠይቃል፣ ይቀጣሃል። የቀጣዩ ዓለም ዕጣ ፈንታ በዚህ ይወሰናል? አይወስንም። አብሽር። ምክንያቱም ይሄን የወሰነው ራሱ ነውና። አጭር ነህ ረጅም ልትሆን ትችላለህ። አጭር አድርገህ ረጅም ብለው አምላክ አላህ ሱብሓነሁ ወተዓላ ቀድሞ ምርጫ ሰጥተዋል ወይ? በዚህ ነፃ ምርጫ ፈቃድ አልሰጠህም። ራሱን የወሰነው። በዚህ ላይ ነገ የትንሣኤ ቀን ይጠይቃል ወይ? ለምን ረጅም ሆንክ ለምን አጭር አልሆንክም ብሎ ይቀጣሃል? አይቀጣህም። ገብቶሃል? ጥቁር ነህ ቀይ የሚለው ኢትዮጵያ ላይ መፈጠርህ ልክ እንዲሁ አሜሪካ ላይ ብትፈጠር በእነዚህ አላህ ሱብሓነሁ ወተዓላ ራሱ ቀድሞ የወሰናቸው ነገራቶች ናቸው። አብሽር አትጠይቅም። ግን ሌላው ምንድን ነው? ስለ እኛ ስራዎቻችን እና ስለ ንግግሮቻችን ጽድቅ የሚሆን ኃጢአት በእነዚህ ላይ ነፃ ምርጫ ፈቃድ አላህ ሱብሓነሁ ወተዓላ ሰጥቷል። አላህ እንደሰጠን ነፃ ምርጫ ፈቃድ ሲናገር ምን አለ? ወሀደይናሁ ነጅደይን አለ። ለሰው ልጅ ሁለቱን መንገዶችንም አሳየሁት አለ። ምረጥ አልኩት። ኢና ሀደይናሁ ሰቢለ ኢማ ሻኪረን ወኢማ ከፉራ አለ። እኔ የሰው ልጅን መንገዶችን አሳየሁት አለ። ወይ አመስጋኝ እንደሆን ወይ ከሃዲ እንደሆን ከሁለቱ አንዱ አስመረጥኩት። በሌላ ቦታ ላይ ምን ይላል? ፈመን ሻአ ፈልዩሚን መን ሻአ ፈልየክፍር አለ። የፈለገ ይመን የፈለገ ይካድ አለ። አየህ፣ ክህደትና እምነት ነፃ ምርጫ ፈቃድ የተሰጡ ነገራቶች ናቸው። ጽድቅን እንድሰራ መልካምን ስሩ ይለናል። ወዕመሉ ሷሊሐን ይለናል። መልካምን ስሩ ይለናል። መጥፎን አትስሩ ተጠንቀቁ እያለ ይነግረናል አላህ ሱብሓነሁ ወተዓላ። ወፍዐሉ ልኸይረ ለዓለኩም ቱፍሊሑን ይለናል። ትድኑ ዘንድ ጽድቅን አድርጉ መልካምን አድርጉ እያለ አላህ በቁርአን ላይ ይናገራል። እነዚህ ስለዚህ ነፃ ምርጫ ፈቃድ የሰጠ ነገራቶች ናቸው። ይህንንም አምላክ አላህ ሱብሓነሁ ወተዓላ መልካሙን እንድንመርጥ ዘንድ ከመካከላችን ነቢያት የሚባለን እየመረጠ መጽሐፍን እየሰጠ ይሄ መልካሙ ነው ብላችሁ ለሰዎች አሳዩ፣ ይሄ ደግሞ ክፉ ነው ብላችሁ ለሰዎች አሳይታችሁ አስጠንቅቋቸው የሚሉን የሚመሩንን ላከልን ከእዝነቱ የተነሳ የዛኔ የሰው ልጅ ይመርጣል። ያ ነው። አሁን ጥያቄው ምንድን ነው? በእነዚህ ላይ አምላክ አላህ ሱብሓነሁ ወተዓላ ነፃ ምርጫ ፈቃድ ሰጥቶናል። ይህን ግን ቀድሞ ያውቀዋል ወይ? እንደምንመርጥ የትኛው እንደምንመርጥ ይሄ በደንብ አድርገው ያውቀዋል አምላክ አላህ። ይህን ካላወቀማ አምላክ ሊሆን አይችልም ነበር። አምላክ ማለት ከመለኮታዊ ባህሪያቶቹ አዋቂ ነው። እውቀቱ የተገደበ አይደለም። ገብታችኋል አይደለ? ያለፈውንም የሚመጣውንም እየሆነ ያለውንም ሊሆን የማይችሉ ነገራቶች እንዲሆኑ ቢፈቅድ ኖሮ በምን ሁኔታ እንደሚሆኑ የሚያውቅ ነው። አላህ ጀለ ወዐላ ሚን ሲፋቲሂ አነሁ ዐሊም አይ የዕለሙ ማ ካን ወማ ሰየኩን ወማ የኩን ወማ ለም የኩን ለው ካነ ከይፈ የኩን። አላህ ሱብሓነሁ ወተዓላ የሆነውን ሁሉ ያውቃል፣ የሚሆነውን ሁሉ ወደፊት ያውቃል፣ እየሆነ ያለውን አሁን ያውቃል። ሊሆኑ የማይችሉ ነገራቶች ቢሆኑ ኖሮ በምን ሁኔታ እንደሚሆኑ ያውቃል። ይሄ ነው በጣም አስደናቂው። ሁሌ በጣም የሚገርመኝ ይሄ የእውቀቱ ክፍል ነው። ለምሳሌ ሰዎች ከሞቱ በኋላ ከትንሣኤ ቀን በኋላ ዳግም ከተቀሰቀሱ በኋላ ወደ ገነት ወደ ገሃነም ከገቡ በኋላ ዳግም እንደገና ወደ ምድር የመመለስ እድል አለው? የለም። አለቀ በቃ። ወይ ገነት ወይ ገሃነም ነው። ነገር ግን የሰው ልጆች የዛኔ ይጠይቃሉ ይለናል አላህ። አንድ የመመለስ እድል በተሰጠን እናምን ነበር ይላሉ አለ። ፈለው አነ ለና ከረተን ፈነኩነ ሚነል ሙእሚኒን። አንድ የመመለስ እድል ቢሰጠን እኛ ከሙስሊሞች ከአማኞች እንሆን ነበር፣ አንድ እድል ስጠን ብለው ይማጸኑኛል አለ። ሩበማ የወዱ ለዚነ ከፈሩ ለው ካኑ ሙስሊሚን። እነዚያ የካዱ ሰዎች ምን ነው ሙስሊም ሆነን በነበር ብለው የሚመኙበት ቀን ይመጣል አለ። ልክ እንዲሁ በጥፋት ሲመሯቸው የነበሩ ሰዎችን ይወቅሳሉ አለ። አንድ የመመለስ እድል ስጠን። አላህ እያንዳንዳቸውን ከፊቱ አቁሞ በሚጠይቃቸውን ጊዜ በሱረቱል አንዓም ላይ ሲናገር ወለው ተራ ኢዝ ውቂፉ ዐላ ረቢሂም ቃለ አለይሰ ሃዛ ቢልሐቅ። ከጌታ ፊት በሚቆምም ጊዜ ከሃዲያኖች ይህ እስከዛሬ ስታስተባብሉት የነበረው እውነት አይደለምን እላቸዋለሁ። ቃሉ በላ ወረቢና፣ በእውነት ጌታችን እውነት ነው ይላሉ ማለት ቃለ ፈዙቁል ዐዛበ